አያችሁ አይደለ? النبي الأمي معناه الذي لا يقرأ ولا يكتب የማይጽፍ የማያነብ ነብይ ብሎ ገልጿቸዋል። ማን የማይጽፍ የማያነበው መጽሐፍ ቅዱስ ላይ ይመጣልን እሱን አንዴ الذي يؤمن بالله وكلماته በአላህና በቃሉ የሚያምን የሆነ ብሎ ተናገራቸው። ወተቢዑሁ ለዓለኩም ተህተዱን አለ። መጨረሻ ላይ አምላክ አላህ ምን አለ? ሰዎች ሆይ ቀናን ጎዳና ትመሩ ዘንድ እርሱን ሙሐመድን ተከተሉት እያለ ይናገራል። የማይጽፍ የማያነብ ተብሎ ተገልጿል ይላል። በማን ነው የተገለጸ? ኢሳይያስ 29:12 ላይ አንድ ላሳያችሁ። በደንብ ተከታተሉኝ። መጽሐፍን ላሳያችሁ። ማንበብንና መጽሐፍን የማይችል ብሎ ገልጿቸዋል። በሌሎች ቦታ ላይ በሱረቱል አዕራፍ ላይ ሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ይናገራል። እሺ ትንቢተ ኢሳይያስ ምዕራፍ 29 ቁጥር 12 ደግሞ መጽሐፉን ማንበብ ለማያውቀው ይህን አንብብ ብለው በሰጡት ጊዜ መርሱ ማንበብ አላውቅም ይላቸዋል አለ። አንደኛ ይህ አካል መጽሐፍን ማንበብ እንደማያውቅ ተገልጿል። ይህን አንብብ ተብሎ ይሰጠዋል ቃሉ። ያ ማለት ኢቅራ ይባላል፣ አንብብ ይባላል። ከዚያስ ምን ብሎ ይመልሳል? እርሱ እኔ ማንበብ አላውቅም ብሎ ይመልሳል አለ። የሚገርማችሁ እዚህ ጋር የተጠፋች አንዲት ቃል አለች። ምን የምትል በሂራ ዋሻ ውስጥ ይሆናል ይሄም የሚል አለ። ሂራ የሚል ቦታ ቃል ነበር እዚህ ቦታ ላይ ሂራ የሚለው እዚሁ ላይ አሁን የግሪኩን ላሳየ ነው። ተመልከት እንመልከት። አሁን ሂራ የሚል ቃል ይህን ምዕራፍና ቁጥር ወስደን ኮዴክስ ሳይናቲክስ ላይ ሂራ የሚለውን ቃል እዚህ ጋር ልናሳየ ነው። አንብብ ተብሎ ማንበብን ለማያውቀው መልአኩ ገብርኤል የመጣበት ቦታ ላይ ማለት ነው። አንድ እንትን ላውጣላችሁ። ትንቢተ ኢሳይያስ እንደሆነ አሳያቸው። ይብሮ ምዕራፍ 29 ቁጥር 12 እንደሆነ ከላይ አሳያቸው። ትንቢተ ኢሳይያስ 29:12 ይታያቸዋል አይደለ? እሱ ጋር እናገኛለን። እቺ አንዴ ልንገረው። እዚህ ጋር ኤፕሲሎን እዚህ ጋር ኽዚ ትባላለች እቺ ቃል ኤፕሲሎን አለች። ከዛ አዮታ አለ፣ ሮ አለ። ከዛ በኋላ አልፋ ነው መኖር የነበረበት፣ ግን እዚህ ጋር ሲግማም ጨምሯል። እና እዚህ ጋር ምንድን ነው የሚለው ትክክለኛ መሆን የነበረበት ሂራ የሚለው ነገር ነው ያለው። ሂራ ትክክለኛው ሂራ ነው የሚለው ትክክለኛው ማለት ነው። ግን እነሱ አንደኛ በኮዴክስ ሳይናቲከስ ዘመን ላይ ኢፕሲሎን እንደዚህ በስሞል ሌተር አጣበው ነው ያስገቧት። ጭራሽ አጣበው ማለት ነው። አጣበው ሌላ ቦታ ላሳይ፣ አንዴ ላሳይ። ተመልከት፣ ሌላ ቦታ ላይ ሲጻፍ ኢፕሲሎን እንዴት እንደሚጻፍ ተመልከት። ኢፕሲሎን እንደዚህ ትልቅ ሆኖ ነው የሚጻፈው። አየህ፣ እንደዚህ ትልቅ ሆኖ ነው የሚጻፈው። እንደዚህ እዚህ ጋር ስትመጣ ግን እንዴት ነው የሚጻፈው? ይሄ አሁን የቱ ነው? ይሄኛው እንደውም የሚሰጠው በዋሻ ውስጥ መሆኑ ነው። በሂራ በተባለ ዋሻ ውስጥ ነው የሚሰጠው። ሳይናቲከስ ነው፣ ኮዴክስ ሳይናቲከስ ኮዴክስ። ተግባባን? አዎ፣ ግልጽ ነው። ውሱ ቀጥል። መርሐባ። እና እዚህ ጋር ምን ይላል መሰለህ? ደግሞ መጽሐፉን ለማንበብ ለማያውቀው ይላል። መጽሐፍን ማንበብ እንደማያውቅ ቀድሞ የተናገረለት ነቢይ በቀደምት ነቢያቶች ላይ ማንበብና መጽሐፍ እንደማትችል ተናግሬልሃለሁ ብሎ ቃል በቃል አላህ በቁርአን ላይ ይናገራል። ስሙን አልጠቀሰውም አይደለ? ግን የቱ ጋር? እዚህ ጋር የነቢዩ የሙሐመድን ስም አልጠቀሰውም። እዚህ ጋር እዚህ ቦታ ላይ ምን መሰለህ የምታደርገው? አሁን ለምሳሌ ለኢየሱስ ክርስቶስ ብሎ የተነገሩ ትንቢቶች ይኖራሉ አይደል? ብሉይ ኪዳን ላይ ስሙ ሳይጠቀስ፣ እነዚያን ግን በኢየሱስ ላይ ተፈጽመዋል ወይ የሚለውን ታይና አዲስ ኪዳን ላይ በእርሱ ላይ እንደተፈጸመ ከዚያ ማስረጃ ትይዛላችሁ። አሁን እዚህ ጋር ስንመጣ ጊዜ እነዚህ መለኮታዊ ቃል ለነቢዩ ሙሐመድ ሲገለጥ ይህ በዚህ ሁኔታ ነው የተገለጠላቸው። የመጀመሪያው ግልጠተ መለኮት በዚህ ሁኔታ ነበር። ደግሞ መጽሐፉን ማንበብ ለማያውቅ ይላል። የእርሳቸው ማንነትን የሚገልጽ ነው። ማንበብ እንደማያውቁ በቁርአንም በሐዲስም ላይ ተገለጸ። ይህን አንብብ ብለው በሰጡት ጊዜ ይላል ቅዱስ ገብርኤል መጥቶ በሂራ ዋሻ ውስጥ ባናገራቸው ጊዜ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አንብብ የሚል ቃል ነው የመጀመሪያ ቃል የሰጣቸው። አንብብ በተባለ ጊዜ ምን ብሎ ይመልሳል ብሎናል? እኔ ማንበብ አላውቅም ይላቸዋል ይላል አይደል? አዎ ነቢዩ ሙሐመድ ገብርኤል መጥቶ ሲያናገራቸው አንብብ ሲላቸው እኔ ማንበብ አላውቅም ብለውታል። ገብቶሃል አይደል? ያም የሆነው የት ነው ስንል ሂራ ዋሻ ውስጥ ይላል ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ ላይ የተቀመጠው ማለት ነው። አሁንም ይሄ እዚህ ቦታ ላይ
ኮዴስ ሳይናቲከስ ላይ ገብተህ ስታየው ይሄ ሂራ ዋሻ ውስጥ እንደሆነ ያስቀምጥልሃል። በመጀመሪያ ጥንቱ የመጀመሪያ የተጻፈው መጽሐፍ ቅዱስ ላይ እዛ ጋር ታገኛለህ። ዘ ኦልደስት ኮምፕሊት ማኑስክሪፕት ኦፍ ዘ ባይብል ብለን እንጻፍ እስኪና እንመልከተው። እንግሊዝኛ ታባል ይመስለኛል አይደለ? እንመልከተው። እሺ ያው እና እዚህ ጋር ንግባ። ኮዴስ ሳይናቲከስ ይታያል። ኮዴስ አሁን እዚህ ጋር ይህን ወደ አማርኛ እንቀይረው። እዚሁ ጋር እያለ የትም ሳንሄድ ወደ አማርኛ እየቀየርን ሁሉንም እንመለከታለን። ሂራ ዋሻ እስከሚለው ድረስ እንሄዳለን። ሂራ ዋሻ እስከሚለው ድረስ እንሄዳለን። እሺ ያው እና እዚህ ጋር እሺ ኮዴስ ሳይናቲከስ ይላል። ትንሽ እናንብበው። ኮዴስ ሳይናቲከስ በዓለም ላይ ካሉት በጣም ጠቃሚ መጽሐፍ ቅዱስ አንዱ ነው። ከ1600 ዓመታት በፊት በደንብ በእጅ የተጻፈው ይህ የእጅ ጽሑፍ የግሪክኛ የክርስቲያን መጽሐፍ ቅዱስ ይዟል። በጣም ጥንታዊ የሆነውን የአዲስ ኪዳን ቅጂ ጨምሮ ይዟል እያለ ይናገራል። እዚህ ቦታ ላይ አሁን እዚህ ቦታ ላይ እዚች እንግባና የቀደሙን ምዕራፍና ቁጥር እናስቀምጣለን። ኢሳይያስ 29:12 ላይ እሺ፣ እዚህ እንግባ። ያውና እዚህ ጋር ጀነሲስ ይላል። ኢሳይያስ ላይ እንገባለን። እኛ ወደታች እናወርደው። ያው ኢሳይያስ ላይ ገብተናል። ኢሳይያስ ያውና ኢሳይያስ እዚህ ምዕራፍና ቁጥር እናስቀምጥ 29 12 ላይ እንግባ። ኢሳይያስ 29:12 አንድ ነች። 14 አድርጋት። ያው 12 መልካም። ኢሳይያስ 29:12 አሁን እዚህ ጋር ቁጥር ስንት ላይ ይታያል? 12 ያን 12 እዚህ ጋር እቺ ቃል ነች። እቺኛዋ ቃል ነች። እቺኛዋን እንውሰዳት። አክስም ትታይበት። እሷ ማለት ነው። እሷን መስረትና እሺ አንድ ጊዜ እሺ ምናልባት እዚህ ጋር ግሪክኛ ስለሆነች እዚህ ግሪክ ጋር ያውና ግሪክ አድርገን ቃሉን እዚህ ጋር እናስቀምጠው። ወደ አማርኛ ይቀየርልናል። ያቺ ቃል እዚህ ጋር ወደ አማርኛ ስትቀይራት ሄራ ትላለች። ይሄን ቃል እስኪ ዝም ብለን እዚህ እናስቀምጠውና ከላይ እናስቀምጠው። ምን ብለው እንደሚሰጠን እንመልከት። ትታያለች አይደለ? እዚጋ ሰርች እናድርጋት። ተመልከቱ። ምን መጣ ጀማ? እዚጋ ያው እና እስኪ ዊኪፒዲያ ላይ እንመልከተው። ይሄን ወደ አማርኛ እስኪ እንቀይረው። ሂራ ይላል በአረበኛው ራሱ ማለት ያቺ ቃል ራሷ ያውና ከመካ በስተሰሜን ጥቂት ኪሎ ሜትሮች ላይ ይርቃል። ሳዑዲ አረቢያ ውስጥ የሂራ ዋሻ ነው ይላል። ያ ግሪከኛው ነው እዚህ ጋር ያስቀመጠው። ያ ነው ምን ይላል? እግዚአብሔር በመልአኩ ጅብሪል ወይንም ጅብሪል ያ በበኩል ለመጀመሪያ ጊዜ ለሙሐመድ ራሱን የገለጠበት ቦታ እንደሆነ ያምናሉ። ያ ሰላም ራሱን የገለጸበት ጅብሪል ለነቢ ሙሐመድ ራሱን የገለጸበት ቦታ አምላክ በመልአኩ ገብርኤል በኩል ለመጀመሪያ ጊዜ ራሱን የገለጠበት ስፍራ እያለ አስቀምጦታል። ያች ነው የግሪክ ቋንቋ ቃል እዚህ ጋር ስታስቀምጠው ማለት ነው። እና
እዚህ ቦታ ነው ነቢ መሐመድ ሰለላሁ ዐለይሂ ወሰለም ግልጠተ መለኮት የመጣላቸው እዚህ ዋሻ ውስጥ ሳሉ ነው። ራሱ ዋሻው ነው እንጥቶታል። እና ይሄን ይመስላል። እና እዚህ ጋር ስለዚህ የተቀነሰችው ቃል ምንድነች? ወደዚህ ስንመጣ ጊዜ ደግሞ መጽሐፉን ማንበብ ለማያውቀው ይህን አንብብ ብለው በሰጡት ጊዜ እርሱም ማንበብ አላውቅም ይላቸዋል። በሂራ ዋሻ ውስጥ ነበር የሚለው። ሂራ የምትለዋ ከዚህ ያጠፏት ለምንድን ነው? ዛሬ ሂራ የምትለዋ እዚህ ብትቀመጥ ኖሮ አለቀ። ህዝቡ ነው የሚሰልበው። በሂራ ዋሻ ውስጥ ግልጠተ መለኮት መጥተውለት ገብርኤል አንብብ ብሎት እኔ ማንበብ አላውቅም ብሎ የተናገረው ማን ነው? ይሄ ትንቢት በእርሳቸው ላይ መፈጸሙን ሐዲስ ላይ ያለው ወይ ከተባለ አዎ ሐዲስ ላይ ቁጭ ብሏል። የሚገርምህ ገብርኤል መጥቶ ደርሳቸው የመጀመሪያ ያናገራቸው አንብብ የሚል ቃል ነበር፣ ኢቅራ የሚል ነው። ወዲያው ምን አሉት እርሳቸው? እኔ ማንበብ አላውቅም ብለው መለሱለት ይላል። ከዚያም የአምላክን ቃል በእርሳቸው ላይ በተከታታይ ማውረድ ጀመረ እና ይሄ ነው። እሺ